ሌታል ዋው ዋው አንበሳ ያስደግማል። ይሄ ድጋሚ ድል ያሰጣል። ምርጥ ፍልሚያ ምርጥ ውድድር እያየን ነው። ማን ጨርቆስ ላይ የአራዳ ልጆች ከበውን ይገኛሉ። ማን እንደሚበለው ግን የጮቤ ጨዋታ የአራተኛ ዙር ውድድር ሜዳው ነው የሚወስነው። ከፍተኛ ድጋፍ እየተሰጠ ሰፈሪ ሰላም የአራድዬ ልጆች የጮቤ ጨዋታ የአራተኛ ዙር ውድድሩን አንድ ለአንድ ግጥሚያን አዘጋጅቷል። እንግዲህ ማን ጨርቆስ ላይ እንገኛለን። ኬት ነው ይላ ከሰሚት ቃሊቲ ላፍስ ፈረንሳይ ከኮተቤ በርበሬ በረንዳ ሜክሲኮ ጃንሜዳ የማን አድናቂ ነሽ? የሮናልዶ ነው። ሊዮኔል ሜሲ ክርስቲያኖ ሮናልዶ ሲያርሰብ ሊዮኔል ሜሲ ሃይ ፋይቭ እንዴ! እሺ ሊዮኔል ሜሲ እንዴ! ምንድነው እሱ ዛሬ ቀን በጣም አሪፍ። ምን ማድረግ አስበሃል? በ10 ሺህ ብር እኔ ልበላበት ነው ያስቡት። ልበላበት አንቺን ነው የምጋብዘው። ያው ዛሬ ጾም መያዣ ነው እና 16 ነው። ያው ለኪዳነ ምሕረት 14 በኩራቷን ጾሙን አንድ ላይ እናስገባለን። ጾምም ይያዛል 14 በኩራትም ይሰጣል ብሏል። ይቅና ብራዘር ይቅና አባል። እንግዲህ እነን ይመስላል። ጾም መያዣ ነው ዛሬ። ይሄ ብር ከተበላ ጾም መያዣ ነው የሚሆነው እያሉ ነው ብዙዎቹ ተወዳዳሪዎች። ጾም መያዣውን 10 ሺህ ብር እስኪ እንመልከቱ። ይመቻችሁ። ጨዋታው እንደ በፊቱ ህጉን የምታውቁት ሰዎች ስትራይክ አድርጋችሁ በ10 ሰከንድ ውስጥ ኳስ ማዳን ከቻላችሁ 1 ነጥብ አላችሁ። አጥቂ ሆናችሁ ማግባት ከቻላችሁ ደግሞ 1 ነጥብ አላችሁ ማለት ነው። ከዛ በተጨማሪ ግን ሲያጠቃ አጥቂው በጣም ትሪክ አሳይቶ ካገባ በኔ ፍርድ 2 ነጥብ ይሰጠዋል። በጣም ጸዴ ሾው አሳይቶ ካገባ ማለት ነው አንደኛው። ሁለተኛው ፓርት ደግሞ በጣም ጸዴ ሾው አሳይቶ ለማጥቃት ሞክሮ ቢስተው ድጋሚ ድል ይሰጠዋል። ገብታችኋል አባባሌ? ሞር ትሪክ በማሳየት ነጥብ ማግኘት ትችላላችሁ ማለት ነው። 2 ነጥብ ማግኘት ትችላላችሁ በአንድ ጊዜ። አንበሳ ትሪኩ አሪፍ ነው ብላችሁ የምታምኑት? እኮ ለዛ ብለን ነው። እሺ በትሪኩ ታምናላችሁ? ልስታው? እሺ አንድ ቻንስ ለዛ ደጋም እንደ አዲስ አስቹ አይሰጥም ነጥብ ያው ነው። 1 2 3 4 5 1 ነጥብ ለ3 ጀምር 1 2 በፊት የመድህን ተጫዋች ነበረ ወንድማችን 5 ቁጥር ያ ተጫዋች ነበር። የጅማ ነው ያደገው። ናይስ እየተሳሳቁ ነው እየገቡ ያሉት እየተመካከሩ። 7 እና 8 ፋውል ከባድ ፋውል 7 ቁጥር ፋውል። ለፋውሉ ፔናልቲ ተሰጥቶታል። የ7 ቁጥር ውድድሩ እንደጦፈ ማቀው ሳንቲም ይገልበጥልን ሲሉ ነው። ሁለታቻ እቺ መለያችሁ ነች። ለ10 ሺህ ብር የምታደርጉትም ፍልሚያ ቢያገባው ያምር ነበር። 10 ቁጥር ወደ ቀጣይ ጨዋታ አልፏል። 11 12 ወደ ሜዳ ጀምር። የታል እስኪ 11 እና 12 አንበሳ አስቴ ምንም ማድረግ አይቻልም። ሙከራው ላይ ነው ያጠፋው እሱ። እስኪ
ከዚህ አለቀ። 14 ቁጥር ወደ ቀጣይ ዙር አልፏል። 13 14 13-14 እሱ ሊጋብዘኝ ስላሰበ ለእሱ ነው ማለት ነው። ለ13 ቁጥር በ10 ሺህ ብር ሊጋብዘኝ እኔ ደግሞ 14ን እንዲያሸንፍ ቀጥልና ጋብዘኝ ብሏል። 13 እና 14ን ደግፈን ነው የሚገኘው እዚህ ጋር የታል 13 የታል አልሆነም። ይሄ ኳስ አልወጣም። ይሄ ኳስ ካልወጣ ድረስ መቀማት ይችላል። እሺ የታል ዋው አንበሳ ጎበዝ 14 ቁጥር ጎበዝ። ምርጥ ፍልሚያ ምርጥ ውድድር እያየን ነው። መሀል ጨርቆስ ላይ የአራዳ ልጆች ከበውን ይገኛሉ። ጀምር እሺ የታል እስቲ ሰከንድ ሁለታቸው የሚለየው ጨዋታ ይሆናል። 13 እስኪ አስራአምስት እስኪ ከገባ ያምርለታል። በጣም የሚገርም ተከላካይ ስንት ናቸው? ሞቶበታል። ትክክለኛ ይሄ ነው አሟሟት ሲሞትበት ይሄ ይለያቸዋል። ሁለቱም ጎበዝ ተጫዋቾች ናቸው። ጎበዝ ተጫዋቾች ናቸው። 16 ጥሩ የመከላከል ብቃት አሳይቶ ወደ ቀጣይ ዙር የጮቤ ጨዋታ እችን 10 ሺህ ብር በመብላት ጮቤ እርገዱ ይመታ ራሱ አጥቅቶ ራሱ ተከላክሎ ምርጥ ፉክክር የጮቤ ጨዋታ መሀል ጨርቆስ ላይ እሳቱን እያነደደው ይገኛል። እንደተለመደው ሜዳው ያቃጥላል። እቺን 10 ሺህ ብር ቀስቀስ ማለት ፀሐዩ ሳይበግራቸው ነው ሁላ እየተጫወቱ ያሉት። ለ10 ሺህ ብር የሚደረግ የሚከፈል መስዋዕትነት የጮቤ ጨዋታ ካራዶቹ መንደር ከቂርቆስ በማለፍ ደግና አለቀ። 20 ቁጥር ኳስ በመረጋጋት የሚደረግ ጨዋታ ጀምር እስኪ በጣም የሚገርም ነበር። በጣም ምርጥ ነበር። 10 ሺህ ብር ራቅ በለት 10 ሺህ ብሩ እያፋለመ ይገኛል። 10 ሺህ ብር የሚደረግ ፍልሚያ ነው። የታል አይደረግም። ሄሎ ብራዘር 23 እና 24 ወደ ሜዳ ገብተዋል። ፍልሚያው ፉክክሩ ጦፏል። ቢያልፈው ያምር ነበር። ቢያልፈው ለኳስ ተጫዋቹ ቢያልፈው ያምር ነበር። የጮቤ ጨዋታ የሚያምር ጎል የሚያምር ጎል ቆንጆ ጎል 23 እስኪ ለ23 አሁንም ማለት ነው ነበር የተሞከረው፣ አልተሳካለትም። ቆልፎ ነው የተጫወተው። ስፖርት ይጫዋል 25-26 ወደ ሜዳ ገብቷል። ከ32 ተጫዋቾች የአምስተኛና የስድስተኛ ተጫዋች ላይ ደርሰናል። የጮቤ ጨዋታ 26 ሰከንዳችሁን እየተጠቀማችሁ የታል አላስኬደው 25 ቁጥር ላይ ፋውል ተሰርቶበታል። ስለዚህ ፋውል ፔናልቲ ያሰጣል ማለት ነው። ፍጹም የቅጣት ምት ይመታው ነው። ይህንን የቅጣት ምት መታው።
በረኛው የጮቤ ጨዋታ መሀል ጨርቆስ ላይ ሁሉም ሰው ከቦ እየተመለከተ ይገኛል። ይህን ጨዋታ በጣም በጉጉት ነው። 27 እና 28 ቁጥር እንግዲህ ወደ ሜዳው እየገቡ ነው። አራት ተጫዋቾች ብቻ ቀርተዋል ወደ 16 ውስጥ ለመካተት። የጮቤ ጨዋታ ይከታተሉ። በዚሁ አጋጣሚ የጮቤን የዩቲዩብ ገጽ ላይክ፣ ሰብስክራይብ፣ ኮመንት መስጠት አይረሳ። እግሩ ረጅም ስለሆነ ተጠቅታል። አዎ 28 ቅልጥማም 28 ምርጥ 28 ይዞታል ኳስ አንበሳ 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 ለ27 27 ኳስ ይዟል። 27 አልጠበቀም በረኛውም ከርቀት አልጠበቀም በረኛው። በጣም የሚገርም ሴሌብሬሽን ነበር። ቅድም እንደዚህ እያለ ነው። እስኪ 28 ዋው ለ27 ነጥብ አለቀ። ቀጣይ ትንሽ ኢነርጂ ይፈልጋል። ከዚህ በለጠ 16 ላይ ያንን ኢነርጂ የምናገኝ ይመስለኛል። ይሻላል። እሺ ወንበር አያስጠኝ ኳስ ይዟል። 29 ሰከንድን ተጠቀምበት። ሰከንድን 30 ፋውል ነው የሰራው። በረኛ ከተፋ መከላከል ትችላለህ። እሺ ከመስመሩ ውጣ ግን ያገባል። የታወቀ ነው። የመጨረሻዎቹ ተጫዋቾች 31 እና 32 31 እና 32 ዋው የዳኝነት ውሳኔ ይፈልጋል። ይህ ጨዋታ ቫር ያሳያል አያሳይም? አሁን ነው እየተባለ የቅርብ ተመልካቾች ፔናልቲውን ከባድ ሞቅ ያለ ድጋፍ ፔናልቲውን አስክዶ ነው የመተው እና ይድገም ተብሏል። በርካሽ በውል ሽጦታል። ሁለታቻ 10 ሰከንድ ይቀራቸዋል ወደ ቀጣይ ዙር ለማለፍ። ጀምር ቤባ። እሺ ዋው ምርጥ ነበር። ምርጥ ነበር። አስራ 16 ውስጥ ወደ 8ቱ ለማለፍ አንድ ቁጥር ይዟል። አንድ ቁጥር 9 8 7 ሰከንድ ሲቀረው 4 ቁጥር ናይስ ያ ለ6 ቁጥር ነጥብ ስድስት እስኪ
እስኪ ዋው ዋው ጀምር ያታል ስድስት ለስድስት ቁጥር ወደ ቀጣዩ ዙር አልፏል። ባገባው ሳይሆን በመከላከል ነጥብ አገኘለት። አሁን አንድ ነጥብ አገኘ፣ ቀደም አንድ ነጥብ አገኘ። ያ ሁለት አቻ የመጨረሻ የምትለየውን ጨዋታ ያደርጉና አንዳቸው ወደ 8 ውስጥ ይገባሉ ማለት ነው። የጮቤ ጨዋታ የታለ ቢገባ ያምር ነበር። 12 ቁጥር የዚህ ጨዋታ አሸናፊ ሆኗል። 13 እና 16 ወደ ሜዳ በጣም አሪፍ ውድድር እያየን እንገኛለን። እንግዲህ ተጀምሯል። ቸግሮኛል። እኔና ደጀኔ ቸግሮናል። ሰብስክራይብ እያደረጋችሁ ቸግሮናል። ሰብስክራይበር ቸግሮናል። ያበደ ነበረ። ይሄ ተጨማሪ እድል ተሰጥቶታል። ይቺ ሎጬ ተጨማሪ የማጥቃት እድል ከፍታለታለች። 16 ኳስ ይዟል። ሰከንድን ተጠቀም። ሰከንድ እየቆጠረ ነው። 10 ሰከንድ ነው ያለ። ሰከንድ ሰማት ወጥቷል። 13 ኳስ ይዟል። መታ ገባ። 13 አግብቷል። 13 አግብቷል። አቻ እሺ 20 ከዚሁ መታ። ይኸውም ጫማው እስኪወልቅ ድረስ ሆኖም ተከላክሎበታል። ለ10 ሺህ ብር የሚደረገው ፉክክር እየጦፈ ይገኛል። ተጀምረዋል። 17 እና 20 ቁጥር ቢያልፍ ያምር ነበር። ይህ የመጨረሻ ጨዋታችሁ ነው የሚሆነው። ሰከንዳችሁን ተጠቀሙ። ሌታል ሰከንድን እየተጠቀምክ 20 ሰከንድ መተው 22 እና 23 23 አንድ ነጥብ አግኝቷል። 23 አንድ ነጥብ አግኝቷል። ትንሽ ወደ ኋላ ጠጋ ይባላል። ሲጀመር ወደ ኋላ ጠጋ ይባላል። በቃ ጀምር። በቃ 23 የታለ አልፎታል። ለ1 ነበሩ። ይህ የመጨረሻ ጨዋታቸው ነው። ከሁለት አንዱ ወደ 8 ውስጥ ይቀላቀላሉ። ለ10 ሺህ ብሩ አንድ እርምጃ ይቀራቸዋል። የጮቤ ጨዋታ 22 ኳስ ይዟል። 22 መታ። በረኛው መልሶበታል። ይህ ጨዋታ በ23 አሸናፊነት ተጠናቋል። 23 ወደ 8 ውስጥ ተቀላቅሏል። 22 ይመችል። 25 27 ጀምር። በስነ ስርዓት ቀስ አድርግ። 25 ይህ ዳኛው ውሳኔ ይፈልጋል። አስቼ ሀያ 27 ቁጥር ያገኘውን ፔናልቲ በአግባቡ ተጠቅሞበታል። 27 ቁጥር
25 ቁጥር ፔናልቲ አግኝቷል። እንግዲህ እንደምንም ተከራክሮ 25 ቁጥር ፔናልቲ ሊመጣ እየተዘጋጀ ነው። ሁለት ባዶ ናቸው። እያለ እየመጣ ነው። ክርክሮች እየበዙ ነው። ፔናልቲ ኮኔ ነው የሚቆጠረው። አንድ ባዶ ቫር እየታየ ነው። ፔናልቲው ተሽሯል፣ አያሰጥም። ፔናልቲው ተሽሯል፣ አያሰጥም። ሁለት አንድ ዋው ኳስ ላይ ነው። 3 ነጥብ 27 በማግኘት ወደ ቀጣይ ዙር 27 ቁጥር ወደ ቀጣይ ዙር ትንሽ ራቅ በይ። 29-31 አንድ ነጥብ ለ31 ቁጥር አንድ ነጥብ ሳዴ ፉክክር ሀቤባ ናይስ ሳዴ ለ29 ቁጥር አንድ ነጥብ አባንዴ ችግር የለም አደርግልሃለሁ። ጀምሪ እንደምትመለከቱት እንግዲህ የጮቤ ጨዋታ እየቀጠለ ይገኛል። 8 ውስጥ ከገቡ ልጆች ጋር አብረን ጊዜ እናሳልፋለን። እሺ እንዴት ነበር ውድድሩ? ጥሩ ነው። ደስ ይላል። ትንሽ ከበድ ይል ነበር። ቀላል ነው፣ በጣም ቀላል ነው። ተመችቷል? አይ እስከ ዛሬው የዛሬው ይሻላል። አሪፍ ነው። አይ ተፎካካሪዎቹ እንዴት ናቸው? የዛሬዎቹ እንኳን ብዙም አይደሉም። ከዚህ በፊት የነበረው በጣም ከባድ ነበር። የባለፉት ሁሉ ከባድ ነበሩ፣ ግን ያሁኑስ እንጃ ለኔ ብዙም አልታዩኝ። አሪፍ ነበር። ያው ቆፍጠን ያሉ ልጆች ነው ያሉት። አሁን ከዚህ በፊት የነበረው ናይጂ ላይ ነው ያየሁት፣ ግን ይከራል መሰለኝ። እየከረረ ይሄኛው ነው ከዚህ በፊት ያለው ነው በፊት የነበረው መሰለኝ የሚከራውና እና ያለን እስኪ ለ10 ሺህ ብሩን ጠብቀን ላካፍልሽ ችግር የለም። በጣም አሪፍ። እሺ እግዚአብሔር ያውቃል። ከቅድም እስካሁን እግዚአብሔር ያውቃል። ማንንም አልፈራም። ከፈጣሪ ጋር እንበለዋለን። ከፈጣሪ ጋር ፉክክሩ መጦፉን ነው የሚያሳየው። ሁሉም እኔ ነኝ የምበለው ባሉ ቁጥር ከባለፈው ስህተቴ ዛሬማ በሏል። ከባለፈው ስህተቴ ተምሬ 10 ሺህ ብሩን እኔ ነኝ የምበለው እያለ ነው እንግዲህ አዶኒ። መልካም እድል ይቅና ብራል ሮኒ። እሺ ማን እንደሚበለው ግን የጮቤ ጨዋታ የአራተኛ ዙር ውድድር ሜዳው ነው የሚወስነው። ይመቻችሁ። እሺ ምንድን ናችሁ? እሺ ያሸነፈ ነው የሚመርጠው። ተዋውቀናል አይደል? እሱ መራጭ ነሽ። ሶሪ ጀምር። እስኪ አንድ ቁጥር የታል? ሞራል ያስፈልጋል። ጨዋታው ላይ ሞራል ያስፈልጋል። የማትግል አንፈታ በረኛ ይዞታል። አንድ ነጥብ ለስድስት ቁጥር እየጦፈ ይገኛል። እየተጓዘ ነው። 4 ውስጥ ለመግባት እየጀመረ ነው ጉዞ። ስድስት አውጥቶበታል። አንዳቻ ሆነዋል። አንድ እኩል 10 ሺህ ብሩን እንደሚበላ ለማወቅ አንድ ቁጥር እስኪ ሊመታ መስሎኝ መታ። ሰው ሁሉ ጓጉቶ በጣም እያየው ይገኛል። እንግዲህ ማን 10 ሺህ ብሩን እንደሚበላ አብረን እናይ ይሆናል። እስኪ ስድስት አሳያት ሪክሽን ያልፎ ያምር ነበር። ለአንድ ቁጥር አንድ ነጥብ ሁለት እኩል ይሄ ይለያል። ሰጣ
ስድስት ቁጥር ወደ ቀጣዩ አልፏል። ወደ 12 እና 13 መዝኗል። መልካም እድል ይመስላል። ደረቱን ታብታብ አድርጎታል። እሺ ጀምር። 12 ይላል። 12 እና 13 በቀላሉ ነው የተቀበለው። የታል? አንዳቸው እነዚህ አራት ውስጥ ለመግባት እየተፎካከሩ ነው። ከአራት 2 ከሁለት 10 ከሁለቱ 10 ሺህ ብሩን አግባው። ሰከንድ እየቆጠረ ነው። ጎበዝ አግብቶታል። የሚያምር ጎል። እስኪ 17 ያ ሀያ ሶስት በሰፈር ስሙ ሩኒ ሮኒ ነው የሚሉት በሰፈር ስሙ ተክቷል። እስቲ እናያለን። ከበለው እንደዛ እንላለን። ካሜራ እስከ መምታት ድረስ ቀጣይ 27 እና 24 በሳንቲም እንለያይ ተባብለዋል። 27 እና 29 ይጀምራል። አራት ውስጥ የመጨረሻዎቹ በስመ አብ ከሜዳ ውጪ ቀላል ፎል ገባ እኮ ታዲያ። አስችል ኖ አስችል ጋይስ ኳስ እሱ ጋር ነበር። እያየው ነው እኔ ለ29 ቁጥር አነጥብ ፉክክሩ ጦፏል። ክርክር በዝቶታል። ፍጭት መኪና ጋቢና ነው የገባው። ኳስ ጎል አይደለም ጋቢና ነው የገባው። 29 ወደ 4 እነሱ ነው እየተቃቀፉ ነው። ለ10 ሺህ በመተቃቀፍ ነው። አዎ በአምስት ይሄኛውን የምታልፉት በ5 ነጥብ ነው። ይሄንን ለማሸነፍ 5 ነጥብ ማስቆጠር ይጠበቅባቸዋል። እስኪ አንዳቻ የሚያምር ፍክክር አንዳቻ ናቸው። ጀግና ሁለቱም አንዳንድ ጎል አግብተዋል። እስኪ አልፎት 2-1 አልፎታል። ያምራል። 3-1 ጮቤ ጨዋታ አንደኛው 10 ሺህ ብር በልቶ ይሆናል መለኛ። አንደኛ ያስደግማል። ይሄ ድጋሚ እድል ያሰጣል። እስኪ 4-1 አይዞን።
ጀግና በጣም ያምራል። ወደ ቀጣይ ዙር ይሄ አልፏል። ባገባ ራሱ ዳግም እድል የሚያሰጥ ነበረ። ጎበዝ አይዟችሁ። ሁለት ውስጥ ለመግባት እየተወዳደሩ ያሉት ተጫዋቾች ወደ ሜዳ ገብተዋል። ያወቀ ይመርጣል። ኳስ 23 እና 29 የ10 ሺህ ብር የሚደረገውን ፍልሚያ ሜዳ ላይ እየተፋለሙት ይገኛል። እስኪ ወጥቷል። 23 1 ነጥብ አግኝቷል። አንድ አቻ ናቸው። አንድ አቻ ዋው! ሁለት አልገባም። ኢሮኒነቱን እየገለጠ ነው መሰለኝ። ኢሮኒነቱን እያሳየ ነው። እውነት ነው። እስኪ ፋውል አካውም ነበር አክቹሊ። አይ ፋውል ካሜራ ሳይኝ አልነካውም መሰለኝ። አይቼዋለሁ። ፋውል ካሜራ እየታየ ነው። ቫር እየታየ ነው። አይ ፋውል እዛው ይበል። ይሄንን አሪፍ ጨዋታ ለማየት የጮቤ የዩቲዩብ ቻናል ላይ ቫር እየታየ ያለበት ሁኔታ ነው ያለው። እንግዲህ አለው ፋውል ነው። ፋውል ተወስኗል። ፋውል ነው ያዘ መታ አራት አንድ አምስት አንድ ነበር። በአምስት አንድ አራት ሁለት በጣም ከባድ ጨዋታ እያየን እንገኛለን። ምርጥ ፉክክር እያየን እንገኛለን። ይሄ ጨዋታ ከአራት አንድ 4-3 ደርሷል። ከአራት አንድ 4-3 ያላሰለሰ አራት አቻ። እቺ የመጨረሻ ጨዋታ የምትወስነው ይሆናል። ሁለት ውስጥ ለመግባት ለ10 ሺህ ብሩ አንድ እርምጃ እሺ እንግዲህ ተመልካቾች የጮቤ ጨዋታ ፋይናል ጨዋታ የሚጫወተው ወንድማችን አጠገባችን ነው። እንዴት ነበር ውድድሩ? አሪፍ ነው። እንዳልኩት ትንሽ ቀለል ይላል ከሌላ ጊዜ መሰለኝ እና አሁን ጠጠር ካለ ሰው ጋር ይደረሰኝ እንዳልኩሽ አሪፍ ነው። የዛሬው ይሻላል። እንዳልከው እየቀለለ እኔ ቀልኛል። ከባለፈው የዛሬው ቀለለ። አንድ ተጋጣሚ ነው የሚቀር የምታሸንፈው ይመስላል አይደል? ኧረ አሸንፈዋለሁ። እስከዚህ እንዴ ይውላ ተጮቼ ከተሸነፍኩማ እንወጣለን ከፈጣሪ ጋር። የምታሸንፍ ይመስላል። 10 ሺህ ብሩን ለመብላት በጣም ሬዲ ነኝ ያልክ ነው? ጌታ ነው ፈጣሪ ነው የሚያውቀው። ከፍተኛ ድጋፍ እየተሰጠ ነው። ሰፈረ መልካም እድል ሩኒ። ወደ ሜዳ እንግዲህ የጮቤ ጨዋታ ፋይናል ላይ ደርሰናል። ከሁለት ዙር የመጨረሻው 5 ነጥብ ነው ለማሸነፍ። ከትንሽ ደቂቃዎች በኋላ የ10 ሺህ ብሩ አብሮ ተመችቶ የለ እስካሁን አይታው የለ እና ምን እሺ፣ ሰብስክራይብ እናድርግ። አረ ፎሎ ሼር ይደረግልን። ይመቻችሁ። አሸናፊ የሚለይ ይመስለኛል። 23 ቁጥር እሺ 23 ለቀነቀው ቁጥር አነተ 23 ቁጥር ተጫውቶ ያ ድጋፍ እየጠየቀ ነው። ያታል ሮኒ ወደ ኋላ ትንሽ ወደ ኋላ የመጨረሻው የ10 ሺህ ብር አሸናፊ እኔ ነኝ ኢንተርቪው ያደረኩት።
በጣም ቀሎኝ ነው እዚህ ድረስ የመጣው። በጣም ቀሎኝ ነው ማሸነፉ። 13-23 የታሉ? ጀምር። 2-1 2-1 ሆኗል። እንግዲህ ፉክክሩ ሞራል የታለ? የመጨረሻ ጨዋታቸው እኮ ነው የሚያስፈልገው 10 ሺህ ብር ለመብላት። አንዳቸው ሁለት አንዳቸው አንድ አስመዝግበዋል። የጮቤ ጨዋታ ሁሉም በጉግ 3-1 አይዞን። ሰው ሁሉ ጓጉቶ በጣም እያየው ይገኛል። እንግዲህ ማን 10 ሺህ ብር እንደሚበላ አብረን የምናይ ይሆናል። አሪፍ ነበረ። ተሟሟተበት። የታለ ፎቶ ተሟሙት። የታለ የመጨረሻ ጨዋታቸው ነው። 3-2 አይደል? 3-2 ሁሉም ሰው በጉጉት እየጠበቀው ነው። የጮቤ ጨዋታ 10 ሺህ ብር የሚያሸንፈው ፋይናል ውድድር 4-2 በጣም አፎካካሪ ሆኗል። 4-3 ተነቅንቁ ቀጥሏል። የኛውን 4-3 ቁጥር ካመጣ ይበላዋል። ይሄንን ካመጣው የመጨረሻው ዙር የጮቤ ጨዋታ ፋይናል እስኪ 4-3 ሆኗል። ማን እንደሚያሸንፍ የታለ? አተ የጮቤ ጨዋታ የ10 ሺህ ብር አሸናፊ ጀግና ሩኒ ከጨርቆስ። እንኳን ደስ ያለ ሩኒ፣ እንኳን ደስ ያለ። ከዚሁ ከጨርቆስ 10 ሺህ ብሯን እዚሁ አስቀርታታል። እንደተናገርከው እንዴት ነበር ግን? አሪፍ ነበር። ያው እንዳልኩሽ በላው። እንዳልከው በላው፣ እንዳለው አደረገው። በጣም ደስ ይላል። በጣም ከፍተኛ ድጋፍ እያገኘ ነው። በዚህ 10 ሺህ ብር ለሰፈር ልጆች ምንድን ነው የሚደረግላቸው? የተመቻቸው ሩኒ ይሄንን የ10 ሺህ ብር ቼክ ይወስዳል ማለት ነው።